الله ثم سلامه على يا رسول الله. السلام عليكم ورحمة الله وبركاته. وعليكم السلام. الله سبحانه وتعالى በትናንትናው ዕለት በጥይት ተመተው ወደ አኺራ የሄዱ ወንድሞቻችንን አላህ በሸሂድነት ይቀበላቸው። አሜን። ሁላችንም እንደ ሙስሊም ነብዩ ሰለላሁ ዐለይሂ ወሰለም በሐዲሳቸው ሙስሊም የሆነ ሰው ሙእሚን የሆነ ሰው በአላህ መንገድ ላይ እውነትን ይዞ አላህ ቢወፍቀኝ ብሎ ከሚመኛቸው ነገሮች መሃል አንዱ በአላህ መንገድ ላይ ሸሂድ መሆን ነው። እነዚህ ወንድሞቻችን እኛ በምናውቀው በዲን መንገድ ላይ መስጊድ ውስጥ ነው የሞቱት። ሰዎች ኸምር እየጠጡ ዚና እየሰሩ ያልሆነ ቦታ ተገኝተው ወደ አኺራ ይሄዳሉ። ይሄ ሁሉ መች እንደምንሞት እንዴት እንደምንሞት ፕሮግራሙ በእኛ እጅ ስለሌለ ሁል ጊዜ እንደ ሙስሊምነት በአላህ ሱብሓነሁ ወተዓላ መንገድ ላይ እየተዋወስን እየተመካከርን መኖር ብቻ ሳይሆን ለዲናችን አለው ብለን ደግሞ አንድ ስቴፕ ከፍ ብለን ስንገኝ አላህ ሱብሓነሁ ወተዓላ ደረጃ እሱ ዘንድ ትልቅ ደረጃ ይኖረናል ኢንሻአላህ። መሰረታዊው ነገር ኡስታዝ ናስር ቅድም እንደጠቀሰው ኢትዮጵያ ውስጥ በርካታ ችግሮች አሉ። ያልተፈቱ ያልተመለሱ የኢትዮጵያውያን ሙስሊሞች በርካታ ጥያቄዎች አሉ። ማንም ሰው ቢመጣ ሊያስተባብለው የማይችል እንደ ፀሐይ ግልጽ ያለ ጉዳይ ብዙ ነው። እነዚህን ግን አንድ ከሆንን ከተደማመጥን 60 እና 70 ሚሊዮን ያለው የኢትዮጵያ ሙስሊም እየተደማመጠ በሐሳቡ በጉልበቱ በገንዘቡ በዱዓው በሁሉም ነገር እየተደማመጠ ከሰራ ግማሹ በእኛ ትውልድ ይቀየራል። በእኛ ትውልድ መቀየር ያልቻለው ደግሞ ወደሚቀጥለው ይተላለፋል። ይሄን ማናችሁም ጥርጣሬ ሊኖራችሁ አይገባም። ይሄንን ስናደርግ አንዳንድ ሰዎች ለምን ጠፋችሁ፣ ለምን ዝም አላችሁ እያላችሁ በጣሙን ብዙ ሰዎች አላችሁ። አይደለም፣ በደንብ ሙን መብታችሁ ነው፣ የዲን ጉዳይ ነው። ግን እኛም ጋር ደግሞ ሌላ እውነት አለ። ከዚህ በፊት መሪ ብለን መጅሊስ ላይ ጥያቄ ጠይቀን ታግለን ብዙ ነገር ሆነናል። አሁን ደግሞ በተቻለ መልኩ በግለሰብ ደረጃ ትግሉን መምራት ተገቢ አይደለም የሚል እምነት አለ። የሚችሉትን ያህል ለመስራት ፈቃደኛ የሆኑ ሰዎች ካሉ ከጀርባቸው ተሰልፈን ይሄን የኢትዮጵያ ሙስሊሞችን መሪ ድርጅት በሁለት እግር እናቆመው። በሁለት እግር አልቆምም። መጅሊስ በሁለት እግር ቢቆም አይናቅም ነበር። መጅሊስ ጠንካራ ቢሆን የሚደመጥ ነበር። የ60 የ70 ሚሊዮን ሙስሊሞች መሪ ደብዳቤ ጽፈው በስልክም ጭምር ሞክረው አላናግርም የሚባለው መጅሊስ ተገቢውን ቦታ ስላላገኘ ነው። ይሄን ቦታ እንዲኖር ደግሞ እያንዳንዳችን በዱዓችን በገንዘባችን በአቅማችን እየተናበብን እየተደማመጥን የኢትዮጵያን ሙስሊሞችን የሚመስል መጅሊስ እናቁም፣ እናግዛቸው ብለን የምንችለውን ያህል ከጀርባቸው ሆነን አስተዋጽኦ እናበርክት እያልን ነው። ልክ ነው። ዝም ብሎ በፌስቡክ መጻፍ ይቻላል። ዝም ብሎ ወደ ተቃውሞ መውሰድ ይቻላል። ግን ያ ሁሉ ታግለን ያመጣነው መጅሊስ ተመልሰን በሁለት እግር እንዳይቆም እኛ ካደረግን እየተጠላለፍን ግለሰብ እነዚህ ወንድሞች እንደምታውቁት ትናንት በሰላም ከቤት ወጡ። መጨረሻ ደግሞ ምን ሆነ? ወደ አኺራ ሄዱ። ግለሰብ እንደዚህ ነው፣ ይነሳል፣ ይቆማል፣ ይወድቃል። ጧት ከቤት ወጥቶ መኪና ይገጨው ይሆናል፣ የሆነ ሙሽኪላ ይደርሰው ይሆናል። በግለሰብ ደረጃ የሚካሄድ ትግል ዘላቂ ስለማይሆን በምንችለው ያህል ከላይ እስከ ሰፈራችን ያለው የመጅሊስ ጠንካራ እንዲሆን እንፈልጋለን። ለዚህ ደግሞ ተቋም ስርዓት ይዞ ባለቤት ይዞ 60 እና 70 ሚሊዮን ሙስሊምን ከጀርባ አሰልፎ መሄድ ከቻለ ወላሂ ብዙ የምንሰራው ተአምር አለ። አይደለም ኢንሻአላህ ብዙ መስራት የሚችል አቅም አለን። ብዙ መስራት የሚችል ጉልበት አለን። ብዙ መስራት የሚፈልግ ለዲኑ የሚቆጥ ውስጡ የሚቃጠል እናንተን የመሰሉ ብዙ ሚሊዮኖች አሉ። እነዚህን ሁሉን አንድ ሆነን ከሄድን የምንሰራቸው ብዙ ስራዎች አሉ። ይሄን አስተዋጽኦ ለማድረግ ዝግጁ ናችሁ? ይሄን እውነት መሆኑን የምናረጋግጠው አንድም ዛሬም ይሁን ከዚህ ስንወጣ ካሁን በኋላ በሚኖሩንም የተለያየ እንቅስቃሴዎች ይሁን ሶሻል ሚዲያ ላይ
እውነትም ውሸትም ይጻፋል። እኛን መረማመጃ ማድረግ የሚፈልግ ብዙ አካል አለ። እኛ የምንታገለው ለሀገራችን ለዲናችን እንጂ ለሌሎች መረማመጃ ለመሆን አይደለም። በራሳችን መንገድ ለዲናችን ለሀገራችን ለህዝባችን ለመታገል እንኳን ገንዘባችን አይደለም ህይወታችንን ለመስጠት ዝግጁ ነን። አላሁ አክበር አላሁ አክበር። የተለያዩ አካላት የኛን ትግል ጠልፈው ለራሳቸው አሳክተው የሚፈልጉት ብዙ ነገር አለ ከሆነ እኛ እንኳን ለራሳችን አይደለም ለሀገርም መትረፍ የምንችል ሰዎች ነን። በዚህ ደረጃ እንናበብ፣ በዚህ ደረጃ እንበርታ፣ በዚህ ደረጃ ጉድለታችን እንመልከት፣ በዚህ ደረጃ የምንፈልገው መጅሊስ በሁለት እግር እንዲቆም ምን አስተዋጽኦ እያበረከትን ነው እያልን ራሳችንን እንይ። ብዙ የተለፋበት ስራ በአንድ ፌስቡክ ፖስት ሰዎች ሐሳብ ይለውጣሉ። ያለንበት ዘመን ብዙ የሚዲያ ተጽዕኖ አለ። ይሄንን በመረዳት ወንድሞቻችን በዲን መንገድ በመሞታቸው አናዝንም። ነገር ግን ደግሞ በተመሳሳዩ ጊዜ ደግሞ የበለጠ ሰው እንዳይሞትብን የበለጠ ሰው እንዳይጎድልብን የትኛው መንገድ ይሻላል በሚል እንድንሄድ የእናንተን የእያንዳንዳችሁን ትዕግስት የእያንዳንዳችሁን አስተዋጽኦ የእያንዳንዳችሁን መናበብ የሁላችንን ጥረት እንደሚፈልግ በማወቅ የቤት ስራችን የትግል መንገዱ ሰልፍ መውጣት ብቻ አይደለም። ሰልፍ አስፈላጊ ከሆነ እስከ ዛሬም ወጥተናል፣ ከአሁን በኋላም እንወጣለን። ይሄ የተለየ ነገር አይደለም። ነገር ግን ስንወጣ በመሪ ድርጅታችን ተማክረን ተያይዘን መስጊድን ብቻ አይደለም አስፈላጊ ከሆነ መውጣት ያለበት ቦታ ሁሉ ሊወጣ ይችላል። ትልቁ ጉዳያችን ትግልን ሰልፍ ብቻ አድርገን አንውሰደው። ትግል ሰልፍ ብቻ አይደለም። የትግል አይነቱ ብዙ ነው። አንድ ምሳሌ ልስጣችሁ። አንድ ምሳሌ ከሰሃቦች ነቢያችን እንደምታውቁት ሶስት ጎሳዎች በጋራ ሆነው እስልምና ሊያጠፉ ተነሱ። ማን? ቁረይሾች አንድ፣ ቀጠፋን የሚባል ጎሳ ሁለት፣ እንደገና በኒ ቁረይዛ የሚባሉ አይሁዶች ሶስት ነው። እስልምና መዲና ላይ በዛን ሰዓት የሙስሊሞች መንደር 2 ኪሎ ሜትር ስኩዌር ናት ኤሪያዋ። ዛሬ ሄድን ቦታውን ስናየው የነበረው እነዚህን እናጥፋ ብለው 10,000 ጦር ይዘው መጡ። ነቢያችን ሰለላሁ ዐለይሂ ወሰለም ሰሃቦችን አሰልፈው ለዲናቸው ሊታገሉ መዲናን ሊመክቱ በቆሙበት ሰዓት ምሽግ ይቆፍራል፣ ግማሹ የተለያየ ስራ ይሰራል። የአላህ ነገር ደግሞ ዲኑን መነሰር ሲፈልግ ከካፊር መሃል ሰው ያመጣል። ከካፊሮች እስልምና ሊያጠፉ ከቆሙት መሃል ኑአይም ኢብኑ መስዑድ የሚባል ሰሃቢ እስልምናን አጠፋለሁ ብለው መዲናን ከከበቡት ከቀጠፋን ጎሳ መሃል ቁጭ ብሎ ተፈክር ያደርጋል። መሳሪያውን ይዟል። ሊያጠፋ የመጣው ሙስሊሞችና እስላምን ነው። ነገር ግን ለምንድነው ይሄ ሁላችን ግን 10,000 ጦር ይዘን ሙስሊሞችን ለማጥፋት የመጣ ነው ብሎ ተፈክር ማድረግ ጀመረ? ምን ያደረጉን እነዚህ ሰዎች? ምንድነው የበደሉን እነዚህ ሰዎች ብሎ ማሰብ ቀጠለ። እያሰበ እየሄደ ያለ መጨረሻ ላይ የኛ ዲንና የነሱ ዲን እንዴት ነው ብሎ ዲኑን ማነጻጸር ውስጥ ገባ። ያነጻጸረ ሲሄድ እንደውም ሐቅ ያለው ሙስሊሞች ጋር ነው ብሎ ወሰነ። በዛው ምሽት ማለት ነው አላህ ያጠፋ ሄደ ሰው ተደብቆ ሸልኮ ነብይ ሰለላሁ ዐለይሂ ወሰለም ሸሃዳ ያዘ። ነብይ ሰለላሁ ዐለይሂ ወሰለም ጋር ከናንተ ጋር ሆኜ ትናንት እስልምና ሊያጠፋ የተሰለፈ ሰው ዛሬ እስልምና ሊነስር አብራችሁ ልታገላል። ነብይ ሰለላሁ ዐለይሂ ወሰለም ኢንማ አንተ ረጁሉን ዋሂዳ እስልምና ሊያጠፋ የመጣ 10,000 ጦር ነው። ከ10,000 ጦር መርሃን አንድ ሰው ነው ሰልሞ የመጣ አብራችሁ ልታገል ሲል ነብይ ሰለላሁ ዐለይሂ ወሰለም ከቻልክ አሉት። ተመልከቱ እዚህ ከቻልክ እስልምና ሊያጠፉ የመጡ እነዚህ 10,000 ሰዎች ከቻልክ አንድነታቸውን በጣጥስልህ። ምን ትግል ሰጡት? ዲኑን ሊያጠፋ የመጣውን ኃይል አንድነቱን በጣጥስ ብለው ሐሳብ ሰጡት። እሺ ብሎ ተቀብሎ ወዴት ሄደ? ወደ ጎሳው በምሽት ሾልኮ ሄደ። አሁን ምን ተፈኩር ማድረግ አለ? ነብይ ሰለላሁ ዐለይሂ ወሰለም ናታገል ከኛ ጋር መሳሪያ ይዘህ አላሉትም። ሌላ ሚሽን ሰጡት። ምንድነው ሚሽን? ዲኑን ሊያጠፋ የመጣውን ኃይል አንድ ሆኖ ሊያጠፋን የመጣውን ኃይል ከፋፍል ነው። እሺ ብሏቸው ሄደ። ያስባል ምን ብዬ ልከፋፍላቸው? እነዚህ እሱም የነሱ ወገን ነበር ትናንት፣ ዛሬ ግን ሰልመዋል። መጨረሻ ላይ ምን ሐሳብ መጣለት? ምን ብሎ የሚዋጉት አካል በዲናን ለማጥቃት የመጡት አንድ አይሁዶቹ በኒ ቁረይዛ፣ ሁለተኛ ቀጠፋን፣ ሶስተኛ ቁረይሾች ናቸው። የነሱን ኃይል አስተላለፍ አየና ወደ ማን ሄደ?
ወደ በኒ ቁረይዛዎች ሄዱ። ጦርነት ተዘጋጅተናል እስልምናን ለማጥፋት። ነገር ግን ሁሌ እንደታሰበው አይሄድም ጦርነቱ። ስለዚህ አንድ ሐሳብ አለን። ምንድነው? ድንገት ጦርነቱ ባቀድነው መሰረት ውስጡ ሙስሊምነቱን ደብቆ እስልምናን ለማጥፋት እንደመጣ ነው ባይሳካ ቁረይሾች ወደ መካ ሸሽተው ይመለሳሉ። ከተፋኖች ወደ ሀገራቸው ይመለሳሉ። በኒ ቁረይዛዎች ግን መዲና ስር ነው ያላችሁ። ወዴት ትሸሻላችሁ? ቤተሰባችሁ አለ፣ ልጆቻችሁ አለ፣ ጨረሷችሁ ማለት አይደለም እንዴ አላቸው። እነሱ ይሄን አንግል አላሰቡም። የጠላት ተባባሪ ሆነው ሙስሊሞች ላይ ያን ኃይል የጠሩት እነሱ ናቸው። እና ምን እናርግ ብለው ሲጠይቁ ምን አላቸው? ኑዓይም ኢብኑ መስዑድ ቁረይሾችም ሆነ ቀጠፋኖች ሳንሸሽ እስከ መጨረሻው ደም ጠብታ እንዲታገሉ አንድ ሐሳብ አለኛል። ምንድነው? ለመሸሽ ካሰቡ ከናንተ ልጆች ጋራ 20 ልጆችን ከቁረይሽ 20 ልጆችን ከቀጠፋን ተመርጠው ከናንተ ልጆች ጋር ይቀመጡ። እንሽሽ ብለው ሲያስቡ ልጆቻቸው እዚህ ስላሉ ለልጆቻቸው ሲሉ አይሸሹም አላቸው። ከዛ ምን አለ? እስቲ ሹራ እናርግበት አሉ። በዚህ አህዋል ውስጥ ምን ሆነ? ሐሳቡን እንደሚቀበሉት ሲያው ወደ ማን ሄደ? ወደ ራሱ ጎሳ ወደ ቀጠፋን ሄደ። ኑዓይም ኢብኑ መስዑድ ምን አላቸው? የአይሁዶች ነገር እንደምታውቁት ሴራቸው ብዙ ነው አለ። ማታ ሹራ ያረጉ ነው ያደሩት አለ። ምንድነው ሹራ ሲሉ ከናንተ 20 ልጆችን ወስደን ለሙሐመድ አሳልፈው ሰጥተው እነሱ ሰላም ሊሆኑ እየተደራደሩ ነው፣ ሹራ ላይ ነው ያደሩት አለ። እውነት እንደዚህ ነው? እስቲ እናያለን አሉ። አሁንም ማን ጋር ሄደ? አቡ ሱፊያን ጋር ሄደ። አቡ ሱፊያን ሙስሊሞችን ለማጥፋት 10 ሺህ ጦር ተዘጋጅተናል። ይሄ ሁሉ ተዘጋጅተን 500 ኪሎ ሜትር ነው ከመካ መዲና የሚፈጀው ዛሬ ባለው መንገድ። ያ ሁሉ ተጉዘን መጥተው ይሄ ሁሉ አርገን ግን አይሁዶቹ ሊከዱ እየተማከሩ ምን ሊያደርጉ 20 ልጆችን ከእናንተ ተቀብለው ለሙሐመድ በጎን አሳልፈው ሰጥተው እነሱ የሰላም ስምምነት አድርገው በሰላም ሊኖሩ ነው። እንደዚህ ነው ይሄ መረጃ ደርሶኛል አለች። ከዛ አቡ ሱፊያን ግራ ገባው። አይሁዶቹ ደግሞ ማታ ሹራ ሲያደርጉ አደሩ። እውነት ነው ብለው ሐሳቡን ተቀብለው ወደ ማን? ወደ ቁረይሽም 20 ሰው ላኩ ልጆች፣ ወደዚህ 20 ልጅ ላኩ ብለው ሲልኩ ሁለቱም ምን አሉ? ጉድ አድርጋችሁን ነበር፣ እኛ ማታ መረጃው ደርሶናል። ስለዚህ ተበልተን ነበረ። እውነተኛ የምትታገሉ ከሆነ ተው ይሄንና ኑ አለ። አይሁዶቹ ደግሞ ምን አሉ? ይሄን እምቢ ማለታቸው ለመሸሽ አስበዋል ማለት ነው። ስለዚህ ይሄ ሶስቱ ቡድን አንድነት ፈረሰ። መዲናን ሊያጠፋ የመጣው 10 ሺህ ጦር በአንድ ሰው አላህ ሰበብ አድርጎ የአሕዛብ ዘመቻ ላይ አላህ አንድነታቸውን በጣጠሰና እስልምናን ሊያጠፉ የመጡ ሰዎች ምንም ማድረግ ሳይቻላቸው ሄዱ። እስቲ የነብዩ ሰለላሁ ዐለይሂ ወሰለም የነብዩ ሰለላሁ ዐለይሂ ወሰለም ምን ያህል ጂኒየስ እንደሆኑ እዩ። አንደኛ ምን አደረጉ? ይሄ ሰው የውሸት ኑዓይም ሰልም ያለው ብሎ ቢመጣ ሚሽን ይዞ ቢመጣ ውስጡ ዝም ብሎ ጦራቸው ላይ ቢቀላቀሉ ምን ይሆን ነበረ? ይሰልላል አይደለም? ግን ምን አደረጉ? የእውነትም ከሆነ ሂድና አንድነትን ለመከፋፈል ሞክር፣ የውሸትም ሴራ ይዘህ ከመጣ ከነ ሴራህ ወደዛው። አያችሁ፣ በሁለቱም መንገድ ስኬታማ ነበሩ። ይሄን በማድረጋቸው ነብዩ ሰለላሁ ዐለይሂ ወሰለም ለሙስሊሞች ድል አመጡ። ዛሬም ባለንበት የትግል መንገዱ ብዙ ነው። የትግል መንገዱ ሰልፍ የወጣ ብቻ አይደለም። የትግል መንገዱ ብዙ ነው። ተቋም ማቆም ትግል ነው። ለዲን ገንዘብ ማውጣት ትግል ነው። ሐሳብ ማዋጣት ትግል ነው። ዱዓ ያደረጉ መቆም ለአላህ መንገድ ትግል ነው። መንገዱ ብዙ ነውና መስራት ያለብንን በአላህ ስም ቃል እንድትገቡ ፈልጋለሁ። ሙስሊም ጥያቄ መጅሊስ ዛሬ ሀጅ ስለመጡ ወይ የሆነ ሰው ስለመጡ ተፈቷል ማለት አይደለም። ብዙ አንድ ችግሮች አሉብን። የእውነት እኩልነታችን ተከብረን እንድንኖር ብዙ ያልተመለሱ ጥያቄዎች አሉ። ይሄን የምናስመልሰው መጀመሪያ ተበታትነን ሳይሆን አንድ ሆነን መሪ ተቋም ፈጥረን ከጀርባው ተሰልፈን ተደማምጠን እዚህ ያሉ ሰዎች ካልሆኑንም ሌላ ሰው ቀየረን ይቀጥላል ትግሉ። እኔም ካልሆንኳችሁ ከናንተ መሃል የሚበልጥ ይተካና ወደፊት ነው ጉዞ የሚቆም አይደለምና ይሄን በመረዳት አንድነታችንን አጠናክር። ላይ የትኛውንም አይነት ልብስ የለበሱ የጸጥታ አካላት የትኛውንም አይነት ሁኔታ ማሳየት የሚፈልጉ ማንም ቢኖር እኛ ዛሬ በተነጋገርነው መሰረት በዲናችን መንገድ ላይ ለሚመጣ ነገር ወደ ኋላ ባንልም ለዲናችን መስራት ያለብን ብዙ የቤት ስራዎች አሉ።
ችግሮቻችንን ወደ ልጆቻችን አስተላልፈን መሄድ ከኛ አይጠበቅም። በቻልነው ልክ በእኛ ዝውልድ በእኛ ዘመን እንዲፈታ ሁላችንም አስተዋጽኦ አድርገን ውጤቱን ማየት እንፈልጋለን። አትፈልጉም? ለዚህ ደግሞ አንድ ሆነን ቢነካኩንም ነብይ ሰለላሁ ዐለይሂ ወሰለም ዘመን ሰሃቦች ብዙ መከራ ደረሰባቸው፣ ስቃይ ደረሰባቸው። በጣም አዘኑና አላ ተድኡ ለና አላ ተስተንሲር ለና ዱዓ አታደርግልንም ወይ አላህ እንዲረዳን አትለምንም ወይ ብሎ ተቆጥተው መጥተው ለነብዩ ሰለላሁ ዐለይሂ ወሰለም ተናገሩ። ነብዩ ሰለላሁ ዐለይሂ ወሰለም ከአባ ጋር ነበሩ። ቀናሉና ምን ደረሰባችሁ? ሰሃባ እኮ እነ ሱመያ ተጨፍጭፈዋል። ስንት ሰሃባ ተሰቃይቷል። ምን ሆናችሁና? ከናንተ በፊት ሰዎች በዲናቸው መንገድ በመጋዝ ተቆርጠዋል። ሁለት ቦታ ስንት መከራ ደርሶባቸዋል። እናንተ ደግሞ ትቸኩላላችሁ አሉ ነብዩ ሰለላሁ ዐለይሂ ወሰለም። ይሄን ያሉት እነዛ ስቃይ ላዩ ሰሃቦችን የደረሰብን ነገር ብዙ የሚያሳምሙ ነገሮች አሉ። በታሪክም ዛሬም ማሳካት የምንፈልጋቸው ብዙ ነገሮች አሉ። በዚህ መሃል ሆነ ተብሎ ለመነካካት ምንም አይነት ነገር ቢኖር ልክ ረመዳን ላይ ስንጾም ምንድነው ቁሉ ኢኒ ሷኢሙን ሊነካኳችሁ ነገር ቢፈልጉ ጾመኛ ነኝ ይበሉ በሚል ረመዳን ላይ እንደተለማመነው ዛሬም በተግባር እናሳያለን። ምንም አይነት ነገር ቢሆን ይሄ ቃላችን ነው። ቤታችን እስክንደርስ ድረስ የትኛውንም መነካካት የትኛውንም ወዳልሆነ መንገድ ሊከቱ የሚፈልጉት ማንም ይሁን ማን ይሄን ግምት ውስጥ ከተን እንደ በሰላም እንደመጣ ነው በሰላም ለመሄድ እንስራላለው። እቺኑ ለመጨመር ነው። አመሰግናለሁ። عليك صلاة الله ثم